ለደረቀ ቆዳ፣ ለሽፍታ፣ ቴክስቸር ላለበትና ኢቨን ስኪን ቶን ለሌለው ሰው በጣም ምርጥ የሆኑ ፕሮዳክቶችን ልንገራችሁ። የፕሮዳክቱ ስም COSRX ይባላል። እነዚህም ፕሮዳክቶች ያቀረበላችሁ ደግሞ አፍሮ ኮስሜቲክስ ነው። አይ ቲንክ ቲክቶክ ላይ በጣም ትሬንድ ሲያደርግ አይታችኋል ብዬ አስባለሁ። ትሬንድ ያደረገው ደግሞ በምክንያት ነው። COSRX የኮሪያን ስኪን ኬር ብራንድ ነው እና ኮሪያዎች ደግሞ በቆዳቸው በጣም የሚደነቁና የሚታወቁ ሰዎች ናቸው። አይ ቲንክ የመጀመሪያውና በጣም ትሬንድ ያደረገው የCOSRX ስኔል ሙሲን 96 ኤሰንስ ነው። ድሮ ጀምሮ የስኔል ሙሲን ለቆዳ በጣም ቤኔፊሻል እንደሆነ ሲነገር ቆይቷል። ይሄ ፕሮዳክት ደግሞ 96% ስኔል ሙሲን ነው እና እሱም ፕሮዳክት ስትጠቀሙ ሌላው ጊዜ የበለጠ ሃይድሬትድ የሆነ ሞይስቸራይዝድ የሆነ ግሎ የሚያደርግ ቆዳ ነው የሚሰጣችሁ። በጣም ብዙ ትሬንድ ያደረጉ ቢፎር እና አፍተር ቪዲዮዎች አሉ። እነሱን ቼክ ማድረግ አለባችሁ እና ቆዳችሁ እየተቆጣና ቀይ የሆነ ካስቸገራችሁ እሱን ፕሮዳክት በመጠቀም በጣም ማረጋጋት ትችላላችሁ። አብዛኛው ፊታችሁ ደግሞ ሽፍታና ቴክስቸር ካስቸገራችሁ እሱንም ለስላሳ የማድረግ ስሙዝ የማድረግ አቅም አለ። ቆዳችሁ በኢሪቴሽን ምክንያት ኢቨን ስኪን ቶን ካልሆነ እሱንም ማስተካከል ይችላል። ይህ ፕሮዳክት ደግሞ በሲረም መልክም አለ፣ በክሬም መልክም አለ። ስትጠቀሙት ደግሞ ቀንም ማታ መጠቀም ትችላላችሁ። በእርጥብ ንጹህ ቆዳችሁ ላይ መሆን አለበት። ሌላው ለወዛን ፊትና ለኮምቢኔሽን ስኪን የሚሆን የCOSRX ሳሊሲሊክ አሲድ ዴይሊ ጀንትል ክሌንዘራቸው ነው። ከውጭ ስንመለስ አብዛኛውን ጊዜ ሽፍታና ብጉር የሚያመጡብንን አቧራ፣ ወዝ፣ ዴድ ስኪን እነሱም በሙሉ ጥርግ የሚያደርግልን ፕሮዳክት ነው። በብዛት ደግሞ ቋቁር ቀዳዳ ላለባችሁ ሰዎች ይህን ፕሮዳክት በጣም ሪኮሜንድ አድርገዋለሁ። ሌላው አፍሮ ኮስሜቲክስ ያመጣው ደግሞ የCOSRX ቫይታሚን ሲ ሲረም አላቸው። እሱ በፀሐይ ለተጎዳና ለኢቨን ስኪን ቶን በጣም የሚመከር ፕሮዳክት ነው። እነዚህም ፕሮዳክቶች በሙሉ ከአፍሮ ኮስሜቲክስ ታገኛላችሁ። ቴሌግራም ቻናላቸውን ጆይን በማድረግ ያላቸውን ፕሮዳክት በሙሉና ከነዋጋቸው ማየት ትችላላችሁ። እዛ ላይ የመረጣችሁን ፕሮዳክት በስልክ ቁጥራቸው እዘዟቸው። ፍሪ ዲሊቨሪ ያላቸው የቴሌግራም ቻናላቸውን ስም፣ ስልክ ቁጥራቸውንና ቲክቶክ አካውንታቸው ከስር ጽፍላችኋለሁ። ቴንኪዩ አፍሮ ኮስሜቲክስ። እናንተም ቴንኪዩ ፎር ዋቺንግ። በሌላ ፕሮዳክት እስከምንገናኝ ባይ።